ጥብቅ ማስጠንቀቂያ ለቴሌግራም ተጠቃሚዎች በሙሉ ነው። ሁላችሁም ይህንን ቪዲዮ በደንብ ተከታተሉ። ሼር፣ ኮፒ ሊንክ ማድረግ አትርሱ። ለሁሉም በጣም ጠቃሚ ቪዲዮ ነውና አካውንታችሁ ሀክ ተደርጎ አጸያፊ የሆኑ ነገሮች፣ የማትፈልጓቸው ነገሮች አካውንታችሁ ላይ ከመለቀቁ በፊት በደንብ አድርጋችሁ ይህ ቪዲዮ ተከታተሉ። ሰሞኑን እንግዲህ የብዙ ሰዎች የቴሌግራም አካውንታቸው እየተጠለፈ በተለያዩ ግሩፖች፣ ቻናሎች እና በውስጥ መስመር እንግዲህ ኢንቦክስ ላይ አጸያፊና በጣም ያልተፈልጉ ሐራም የሆኑ ሊንኮችን በስማቸው እየተላኩ ነው። ይህ ድርጊት የሰዎችን ክብር ከማጉደፉን ባለፈ ወዳጅ ዘመድን ለማያስፈልጉ ፈተናና ሐራም እይታ ያጋለጠ ይገኛል። የሁሉ ችግር ከየት የመጣ ነው? ዋናው የችግሩ ብዙዎቻችን እንግዲህ ኦፊሻል የሆነውን የቴሌግራም መተግበሪያ መጠቀም ትተን ሌላ ሶስተኛ ወገን ወይም ደግሞ አንኦፊሻል አፖችን መጠቀም መጀመራችን ነው። እነዚህ አፖች ለምሳሌ ናይስግራም፣ ሞቦግራም፣ ቪዲዮግራም፣ ፕላስ፣ ሁሉግራም፣ እንደዚሁ ደግሞ ቴሌጋ ወዘተ የመሳሰሉ እናንተ የግል መረጃን አሳልፈው ለሌሎች የሚሰጡ አደገኛ መተግበሪያዎች ናቸው። የቴሌግራም ኩባንያ እንግዲህ ይህን በመረዳት እነዚህን አፖች በሚጠቀሙ ሰዎች ፕሮፋይል ላይ ዋርኒንግ ሌብል እንግዲህ ማስጠንቀቂያ ምልክቶችን ማሳየት ጀምረዋል። እርምጃ ካልወሰዳችሁ አካውንታችሁ እንግዲህ በዘላቂነትም ሊዘጋ ይችላል። ሰሞኑን እንደዚህ አይነት ነገር በጣም በሶ ነበረ። እነዚህ አፖች እንግዲህ መጠቀም ምን አደጋ አለው ካለን እንግዲህ የመረጃ ስርቆት አለ። የግል መረጃችን ይሰረቃል። የግል ሚስጥራቸው፣ ፎቶዎቻቸውና መልእክቶቻቸው በሌሎች ሰዎች እጅ ይወርቃሉ ማለት ነው። ሌላው ምንድነው ደግሞ አካውንት መነጠቅ ነው። አካውንታችሁ ይነጠቃል። ቅድም ያልኳችሁ ነገር የይለፍ ቃል ደግሞ ኦቲፒ ኮድ በመስረቅ አካውንታችሁ ሙሉ በሙሉ ተቆጣጥረው በእናንተ ስም ወንጀልና ማጭበርበር ይሰራሉ። በጣም ከባድ አደጋ ነው፣ እንደምታስቡት አይደለም። ሌላው ደግሞ ያለ ፈቃዳችሁ ግሩፕ መግባት፣ ሳታውቁ የተለያዩ የክሪፕቶ የፕሮፓጋንዳና የብልግና ፖስቶች ውስጥ እንግዲህ ትገባላችሁ ማለት ነው። መፍትሄው ምንድነው ካላችሁ አሁኑኑ ማድረግ ያለባችሁ እንግዲህ 3 ወሳኝ እርምጃዎች እነግራችኋለሁ። በደንብ አድርጋችሁ ተከታተሉ። ትክክለኛ የቴሌግራም አፕን ብቻ መጠቀም፣ አሁኑኑ ስልካችሁ ላይ ያሉትን ኦፊሻል ያልሆኑ አፖችን ናይስግራም፣ ሞቦግራም ምናምን እንደዚህ ቅድም ያልኳችሁን ነገር አጥፉ፣ ሙሉ ለሙሉ አጥፉ ማለት ነው። ትክክለኛውን በሰማያዊ ምልክት ያለችው ማለት ነው ከላይ የምትመለከቷትን ቴሌግራም ከፕሌይ ስቶር ወይም ደግሞ ከአፕ ስቶር አውርዳችሁ መጠቀም አለባችሁ። ሁለተኛው ምንድነው? አሁኑ ሌቦችን ከአካውንታችሁ አስወጡ፣ ተርሚኔት አድርጉ። እሱን አሳያችኋለሁ። አካውንታችሁ ሀክ መደረጉን ለማወቅና እንግዲህ ለማስወጣት ይህን ተከታተሉ። ወደ ቴሌግራም ሴቲንጋችሁ ግቡ። መጀመሪያ እኔ የምላችሁን ስቴፕ ነው መከተል ያለባችሁ። ወደ ቴሌግራም ሴቲንጋችሁ ትገባላችሁ። ዲቫይስ ወይም ደግሞ ፕራይቬሲ ኤንድ ሴኩሪቲ ገብታችሁ አክቲቭ ሴንሴሽን የሚለውን ተጫኑ። እዛ ላይ ከናንተ ስልክ ውጭ የገቡ ከናንተ ስልክ ከምትፈልጉ ስልክ ውጭ የገቡ የሌሎች መሳሪያዎች ወይም ኮምፒውተሮች ሆነ ሌላ ስልክ ካላችሁ ወዲያውኑ ተርሚኔት ኦል አዘር ሰንሴሽን የሚለውን ደግሞ ቀይ ጽሑፍ ተጭናችሁ ሁሉንም ማስወጣት አለባችሁ። ሌላው ሶስተኛ ስቴፕ ምንድነው? ቱ ስቴፕ ቬሪፊኬሽን ማብራት አለባችሁ። አካውንታችሁን ማንም ሰው እንዳይገባበት በፓስወርድ መቆለፍ። አሁንም ደግሞ እምላችሁን ስቴፕ ተከተሉ። ሴቲንግ ትገባላችሁ፣ ፕራይቬሲ ኤንድ ሴኩሪቲ ትገባላችሁ፣ ቱ ስቴፕ ቬሪፊኬሽን ገብታችሁ ፓስወርድ ታስገባላችሁ። ሁላችሁም በዚህ መሰረት አካውንታችሁ መጠንቀቅ አለባችሁ። የቴሌግራም ሀክ ሲባል ዝም ብሎ እንደምታስቡት ነገር አይደለም። ብዙ ችግር ውስጥ ሊያስገባችሁ ይችላል ማለት ነው። ስለዚህ ተጠንቀቁ። ያላወቁት እንዲያውቁ፣ የተዘናጋው እንዲነቃ። ይህ ነው ወሳኝ መልእክት። ለወዳጅ ዘመዶቻችሁ ሼር ማድረግ አትርሱ። ከስርቆትና ከሐራም ድርጊቶች እንግዲህ እንታደግ እላለሁኝ። ቪዲዮ እየታዩ አይደለም፣ ቪዲዮዎችን እንዲታዩ ሼር ማድረግ አትርሱ። ሰላም አለይኩም።